በአንድ ሀገር ውስጥ ጦርነት ሳይጀመር በሚሊዮን የሚቆጠሩ ዜጎች ኑሯቸው ሊመሰቃቀል ይችላል። በቀድሞዋ ፋርስ ወይም ፐርሺያ፣ በዛሬዋ ኢራን ይሄ እውን ሆኗል። የኢራን መገበያያ ገንዘብ ወይም ከረንሲ የሆነው ሪያል በዓለም ላይ ካሉ ገንዘቦች ደካማ ገንዘብ ሆኗል። ዛሬ በአፍታ ዜናችን ላይ የኢራን ጦርነት፣ የኢኮኖሚ ቀውስ፣ የኢራናውያን ደግሞ እንዴት በሁለት እሳት መካከል እንዳሉ እንመለከታለን። ስለዚህ ይህንን ቪዲዮአችንን ላይክ በማድረግ ሰብስክራይብ በማድረግ ይህን ቤተሰብ በመቀላቀል ከኛ ጋር አንድ ላይ መሆን ይችላል። የኢራን ሪያል መገበያያ ገንዘባቸው የሆነው እጅግ አስቸጋሪ ሁኔታ ውስጥ እያለፈ ነው። ከጥቂት ጊዜ በፊት ጥቂት ሺህ ሪያል $1 ይገዛ ነበር። ዛሬ በሚሊዮን የሚቆጠር ሪያል ጥቂት ዶላሮችን ለመግዛት አይበቃም። ለዚህም እንደ ዋና ምክንያት ከሚቀመጡ ነገሮች መካከል አንዱ ማዕቀቦች ናቸው። ዶናልድ ትራምፕ የአሜሪካ ፕሬዝዳንት በኢራን ላይ ከጦርነት በላይ በማዕቀቦች ሀገሪቷን እያወደመ ይገኛል። ኢራን በነዳጅ አምራችነቷ ከዓለማችን በብዛት አቅራቢነት የምትታወቅ ሀገር ናት። እናም አሁን ነዳጇን በዓለም ገበያ ውስጥ ማስገባት ካለመቻሏ ጋር በተያያዘ ወደ ሀገሩ የሚገባ የውጭ ምንዛሪ እጥረት ገጥሟታል። ይህም ደግሞ የዋጋ ግሽበት ወይም ኢንፍሌሽንን አስከትሏል። ዛሬ በኢራን ገበያ አንድ ሰው በፊት መኪና በሚገዛበት ብር ዛሬ 1 ኪሎ ስጋ ለመግዛት ተስኗል። ነገር ግን ችግሩ የገንዘብ ዋጋ መቀነስ ብቻ አይደለም። ጦርነት በኢራን መጀመሩ ትልቅ የኢኮኖሚ ጉዳይ ነው። በክልሉ ውጥረት በነገሰ ቁጥር የኢራን ዜጎች ነገ ምን እንደሚፈጠር ስለማያውቁ ያላቸውን ሪያል በፍጥነት ወደ ዶላር ወይም ወደ ወርቅ ይቀይራሉ። ይሄም ደግሞ የድንጋጤ ግብይት ወይም ፓኒክ ባይንግ ነው። ሁሉም ሰው ዶላር ሲፈልግ ዶላር ዋጋው ይጨምራል፣ የሪያል ዋጋ ደግሞ ይወድቃል። ከጦርነቱም የተነሳ ገበያው እየወደመ ነው። ከዚህ ሁሉ ጀርባ ትልቁን ዋጋ እየከፈለ ያለው የኢራን ሰፊው ሕዝብ ነው። የተማሩ ወጣቶች፣ ዶክተሮች እና መሐንዲሶች በሀገራቸው ላይ ተስፋ በመቁረጥ ስደትን ምርጫቸው አድርገዋል። ረሃብና ደህንነት የሁሉንም የኢራናውያን ቤት እያንኳኳ እየገባ ነው። ሕዝቡ ሁሉም በለቅሶና በሰቆቃ ውስጥ እየኖረ ነው ያለው። የኢራን ኢኮኖሚ ከኢራን ፖለቲካዊ መረጋጋት ጋር በቀጥታ የተያያዘ ነው። ጦርነት፣ ማዕቀብ እስካልቆመ ድረስ የሪያልና የኢራን ሕዝብ ከገቡበት ቀውስ መውጣት የማይታሰብ ይመስላል። እናንተስ ምን ትላላችሁ? የኢኮኖሚ ቀውስ ከጦርነቱ በላይ ሕዝቡን እየጎዳ ነው? ሀሳባችሁን በኮሜንት ላይ አጋሩ። ደግሞም ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነትዎን ያሳዩ። በቀጣይ ዜና እስክንገናኝ ድረስ ቸር ሰንብቱ።